ሰበር ዜና የአሜሪካ የጦር ሰፈሮች በከባድ ሁኔታ ተመቱ። በአረብ ሀገራት ያሉ የአሜሪካ ይዞታዎች ወደሙ። በመካከለኛው ምስራቅ ለሚገኙ የአሜሪካ የጦር ሰፈሮች ፍጻሜ ሆነላቸው። ቢቢሲም አሁን ባወጣው አስደንጋጭ ሳተላይት ምስል ቢያንስ 20 የሚሆኑ የአሜሪካ ወታደራዊ ማዕከላት በኢራን ጥቃት ሙሉ በሙሉ መውደማቸውን ይፋ አድርጓል። በሚሊዮን የሚቆጠሩ ዶላር የሚያወጡ የጦር አውሮፕላኖችና ሚሳኤሎች አመድ ሆነዋል። ዝርዝሩን አሁን እናያለን። ሰላም ጤና ይስጥልኝ። ከአውደ ክስተት ሚዲያ ወቅታዊና ሰበር መረጃዎችን ወደ እናንተ የማርሰው እኔ ክስተት ነኝ። ቻናሌን ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ እንዲሁም በየጊዜው አዳዲስና ተአማኒነት ያላቸውን መረጃዎችን እንዲደርሷችሁ ከፈለጋችሁ ይህን ቻናል ሰብስክራይብ ያደረጋችሁ የቤተሰቦችን አባል መሆናችሁን አረጋግጡ። በመካከለኛው ምስራቅ በተቀሰቀሰው ከባድ ጦርነት የአውሮፕላን ሳተላይት ምስሎች በመተንተን የሚታወቀው የቢቢሲ ቬሪፋይ አሃዳውን አስደንጋጭ መረጃ ይፋ አድርጓል። እንደ ዘገባው ከሆነ የኢራን ጥቃቶች እስካሁን ድረስ በአረብ ሀገራት የሚገኙ ቢያንስ 20 የሚሆኑ የአሜሪካ የጦር ሰፈሮችና ወታደራዊ ማዕከላትን በከባድ ሁኔታ አውድመዋል። በጥቃቱ በሚሊዮን የሚቆጠሩ ዶላር የሚያወጡ ዘመናዊ የጸረ ባላስቲክ ሚሳኤል መከላከያ ዘዴዎችና የአሜሪካ የነዳጅ ማከማቻዎችና የራዳር ሲስተሞች መውደማቸው ታውቋል። ጥቃቱም የተፈጸመባቸው ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ኢራቅ፣ ዮርዳኖስ፣ ባህሬንና ኦማን መሆናቸውን የሳተላይት ምስሎቹ ያሳያሉ። በተለይም እጅግ ውድ የሆነውና ወደ 700 ሚሊዮን ዶላር የሚጠጋው የአሜሪካ የክትትል አውሮፕላን E3 ሴንተር የመውደቅ ትልቅ መነጋገሪያ ሆኗል። የአሜሪካው ፔንታጎን የደረሰውን ውድመት አስመልክቶ ለደህንነት ሲባል አስተያየት ለመስጠት ፈቃደኛ ባይሆንም የኢራኑ መሪ ሙጃተባ ካሜኒ ግን ከእንግዲህ በመካከለኛው ምስራቅ ለአሜሪካ የጦር ሰፈሮች አስተማማኝ ቦታ አይሆንም ሲሉ ዝተዋል። ፕሬዝዳንት ዶናልድ ትራምፕም ከኢራን ጋር በተደረገው ስምምነት ላይ አዲስ ማሻሻያዎችን እየፈለጉ እንደሆነ የአሜሪካ ሚዲያዎች እየዘገቡ ይገኛሉ። ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። አዳዲስና የተረጋገጡ ወቅታዊ ዜናዎችን በፍጥነት ለማግኘት አውደ ክስተት ሚዲያን ሰብስክራይብ ማድረጋችሁን አትርሱ። የዕለቱ መረጃዎች ወደ እናንተ ያደረስኩት ክስተት ነበርኩኝ። በሌላ መረጃ እስክንገናኝ ድረስ ሰላም ቆዩኝ።